ጋይሶች የሞሃ ኢንፎ ቤተሰቦች እንዴት ናችሁ? ባለፈው ቃል በገባሁላችሁ መሰረት ዛሬ ደግሞ ይዤላችሁ የመጣው እንዴት ኮኮ ላይ የሰራነው ገንዘብ ወደ ባንካችን ወይ ወደ ቴሌብር ወደ ፈለግነው ነገር እንዴት ዊዝድሮ ማድረግ እንችላለን የሚለው ነው ይዤላችሁ የመጣሁት። ዋችን ክሊክ ስናደርግ እንደዚህ አይነት ኢንተርፌስ ይመጣል። ስለዚህ አሁን ቀጥታ ወደዚህ እቺን ነካ እናደርጋታለን። እዚህ ጋር ያለው ነገር ኮይን ነው የሚባለው፣ ይሄኛው ደግሞ ፖይንት ነው የሚባለው። ስለዚህ አሁን ይሄ ኮይን በተቀያየረን ከሰው ጋራ ወይ ጊፍት በተሰጣጠን ቁጥር ሲቀየር እንዴት ወዴት ነው የሚቀየረው? ወደ ፖይንት ነው የሚቀየረው። አሁን ቀጥታ ዊዝድሮ በማድረግ የምናየው ይሄኛው ይሆናል ማለት ነው። አንድ ክሊክ ስናደርገው እንደዚህ ያለ ይሄው እንደዚህ አይነት የሚመስለው ኢንተርፌስ ይመጣልናል። ኔትወርኩ በጣም ደካማ ስለሆነ ነው እንደዚህ የሚቆየው፣ ይቅርታ። እሺ አሁን ዊዝድሮ ነው የሚለውን አንዴ ነካ አረጋለሁ። ለዚህ ነካ አረጋለሁ። የተለያየ ገንዘባችን ዊዝድሮ የምናደርግበት ሜቶዶች አሉ። አሁን እዚህ ጋር ለመቀየር እናንተን ለማሳየት ስለሆነ ነው እንጂ ኮይንን እንዴት ነው የማደርገው? ኮይንን ወደ ፖይንትን ወደ ኮይን እቀይራለሁ በዩኤስዲቲ አማካኝነት ማለት ነው። አሁን ሜቶዱን ነካ አድርጌው ምንድነው የሚሆነው? ባንክ ማርጣለሁ ማለት ነው። አሁን እዚህ ጋር ከዚህ በፊት ተጠቅመንበት ከነበረ ቪው ብሎ ያመጣልናል። ያልተጠቀምናቸው እነዚህ ባይንድ የሚሉ ናቸው ማለት ነው። ስለዚህ አሁን እኔ እናንተን ለማሳየት ስለሆነ ቪው የሚለውን ነካለሁ። እዚህ ጋር ፓስወርድ ጠይቀኛል። እንደዚህ እሞላበታለሁ። ስለዚህ ይሄው እንደዚህ ይለኛል። አሁን እዚህ ጋር ስሜ አለ፣ የኔ አካውንት አለ፣ የኔ ስልክ ቁጥር አለ። አሁን እኔ ሰብሚት ማለት ብቻ ነው ማለት ነው። ሰብሚት ይለዋለሁኝ። ስለዚህ ምን መጣልኝ? ቅድም ዩኤስዲቲ ነበር እዚህ ጋር ቦታው ማለት ነው። አሁን ደግሞ ምንድነው ኮመርሻል ባንክ ኦፍ ኢትዮጵያ ይላል። የኔ አካውንት ቁጥርም እዚህ ጋር ይሁን 107194 ብሎ ይቀጥላል ማለት ነው። አሁን ምንድነው የምናደርገው? ያለምንም ድካም ዊዝድሮ ናው እናደርጋለን። ዊዝድሮ ናው ስናደርግ እዚህ ጋር ዊዝድሮ ለማድረግ ያሰብነውን ያህል ገንዘብ እንጽፋለን። አሁን እኔ ዝም ብዬ 20 እለዋለሁ። 20 ብዬ ስለው ሰብሚት አደርጋለሁ ማለት ነው። ሰብሚት አደርግ እዚህ ዊዝድሮ አማውንት 20 እያያችሁ ነው አይደል? እዚህ ጋር ኮንፈርም እለዋለሁ። ከዛ የቅድሙን ኮድ ሞላለሁ ማለት ነው። እዚህ ጋር እንደዚህ ሳረገው ምን ይመጣልኛል? ቼክ ፎር ዲቴል ይለኛል። እኔ ምን አደርጋለሁ? ቼክ አደርጋለሁ። አሁን በሚገርም ሁኔታ እዚች ጋር እኔ ስክሪንሾት አረጋታለሁ ማለት ነው። አሁን እያያችሁ ነው። ይሄን በሚገርም ሁኔታ ገንዘባችን ወደ ባንካችን አሳልፈናል ማለት ነው። ይሄው አይዲ ይሄው ስንት ነው? $18 እንደዚህ በብር ደግሞ 3054 እና 40 ሳንቲም እንደዚህ አልፎልናል ማለት ነው። ስሙ ይሄ ማመረሻ እነዚህ ምለው በሁለቱም ቋንቋ ይሄንን እሰራላችኋለሁ። በአፋን ኦሮሞ ተሰርቼ ነው ማሳያችሁ። ቀጥታ ይሄ ምን እናደርጋለን? ዲቴሎ ገባልን። ቀጥታ እንት አሁን ወደ ቅድሙ ቦታ ስንመለስ $21.55 ሳንቲም ነበረ። አሁን ግን $1 ብቻ ነው የቀረው። ይሄ በጣም ሰዎች የሚጠራጠሩት ነገር ስለሆነ ነው እናንተን ለማሳየት እዚህ ላይ የገባሁት። ስለዚህ እንደዚህ ነው ማለት ነው አሰራሩ። በጣም ቀላልና በጣም ምቹ በሆነ መንገድ ነው ማለት ነው። ስለዚህ አሁን ይሄው በሚገርም ሁኔታ የኔ ፖይንት ቀንሷል ማለት ነው። ቅድም 200,000 ፖይንት 15,592 ነበረ። አሁን ምን ስንት ነው? በአይናችሁ ያያችሁት ነው ያረኩት ይሄንን ነገር። አሁን 15,000 ፖይንት ነጥብ 592 በሚገርም ሁኔታ አልፏል ማለት ነው። እዚህ ጋር ምን ያመጣልናል? አሁን ሜሴጅ ገንዘባችን ወደ ባንክ ያሳለፍነበትን እዚህ ጋር ይሄው ያሳለፍነው ይሄ ከዚህ በፊት የነበረ ነው። ይሄም ከዚህ በፊት
ወደ ኮይን እየቀየርኩ እንትን ያረኩት ነው። ይሄ ይኸው አንድ ጊዜ 19 ዶላር አንድ ጊዜ 19 ይኸው እዚህ ጋር ይኸው ወደ ባንክ አረኩ፣ ወደ ኤክስቼንጅ አረኩ ማለት ነው፣ ወደ ኮይን። ዛሬ ደግሞ እናንተን ለማሳየት ምን አረኩኝ? ወደ ዶላር ምን ይለኛል? ታይም ቴክን አሁን በሚገርም ሁኔታ ይኸው ሜሴጅ አያችኋል። ሲቢ መሐመድ ረሻድ ዩር አካውንት የሚለውን ቀጥታ ገብቼ አሳያችኋለሁ። ይህንንም በሚገርም ሁኔታ አያችሁ አይደል? አያችሁ የገባውን አያችኋል። እንደዚህ ቅድም እዛ ላይ ምንድነው ያሳያችሁ? 3040 ይኸው ምንም እንዳይኖር አድርጌ ነው መጀመሪያ ሊያሳያቸው የፈለኩት። ይኸው እንደዚህ ገባ ማለት ነው። በጣም አሳማኝ እና ይሄንን ይመስላል። በጣም እጅግ አድርጌ አመሰግናለሁ። በጣም አሪፍ ስራ ነው። ሁላችሁም ሰርታችሁ መጠቀም አለባችሁ ነው የምላችሁ። አመሰግናለሁ። ቀጣይ ቪዲዮ በደንብ አድርጌ የሚሰራላችሁ ከሆነ ላይክ፣ ሰብስክራይብ ማድረጋችሁን ቀጥሎ አበረታታችሁ እላለሁ። በጣም እጅግ አድርጌ አመሰግናለሁ። ቻው